ለብቻ መሆንና ብቸኛ መሆን የተለያየ ናቸው። ለብቻችን ስንሆን ብቸኛ የሚመስላችሁ ሰዎች በጣም ተሳስታችኋል። ለብቻ ሆነ ራስህን ማዳመጥና ራስህን መገንባት ካልቻልክ ደግሞ ሁሌም ያለፈው ማንነት ላይ ተተክለህ ትኖራለህ። ምን ይባላል? ካለህበት አገር ካደግበት ቦታ ወጥተህ ራስህን ለማየት ሞክር። ምክንያቱም በአካባቢ ያሉ ሰዎች ሁሌም ያለፈው ማንነትህ ያ አንድ ማንነት እንደሆነ ያንተ ማንነት ነው ደጋግሞ የሚነግሩና ሁሌም ደግሞ ወደዛ ኤንቫይሮንመንት የምትገባ ከሆነ ኮንፈርም እያደረከው ነው። ከዛ ሳይክል መውጣት አትችልም። አዲስ ቦታ፣ አዲስ ሀገር፣ የተለየ ነገር ስትሄድ የፈለግከው አይነት ሰው መሆን ትችላለህ። ያ እነዛ ሰዎች ደግሞ ፓስት ያንተን ያለፈው ታሪክ ስለማያውቁት የሚቀበሉት አሁን ላይ ያለው ማንነትህ ነው። እና ብዙ ሰዎች ጓደኞቻችን ራሱ እድገታችን ማመን የሚያቅታቸው መቀበል የሚያቅታቸው እነሱ የሚያውቁት ያለፈው የሞቶ ቨርዥናችን ስለሚያውቁት ነው። እና አዲሱ ማንነታችን መቀበል ያቅታቸዋል። ብዙ ጊዜ የማናቃቸው ሰዎች ከምናቃቸው ሰዎች ይልቅ ሰፖርት የሚያደርጉ ሶሻል ሚዲያ ላይ ራሱ አዳዲሱ የማያውቁ ሰዎች ጀጅ የሚያደርጉን አሁን ያለንበት ማንነት ነው። እና ከቻልክ ለብቻ ጊዜ አሳልፍ፣ ራስን ለመገንባት ራስን ለማወቅ። ካልሆነ ደግሞ ካለህበት ቦታ ውጣና አዲስ ማንነት ገንባ። አሁን ያለህ ማንነት አርጅቷል፣ ኤክስፓየር ዴት አለው ሁሉ ነገር።